እና ደግሞ አንቺ ስታለቅሽ አያምርብሽ። ማልቀስ ይገርመክ እንዴ? ገና ልሞት እችላለሁ። እሺ ወዬ ለምን ዛሬ ማታ አዲሱ ሬስቶራንት አሚዴ ሊንገራት ለምን አልጋብዝሽም? ወንድሜን እያወቅከው? እሱ ለኔ ተዩ። እሺ በቃ ማታ እንደዋወላለን። ገባኛው ገና አንቺም ሸሊ ምን አይተው ቆሸሻና ከሰው ጋር ለመኖር አቋራጭ ጎዳና ዳጊ ወይ ቦስ ወሬ ያዳመጥክ ነበር? አረ ቦስ መኪናው አልቋልና ቁልፉል ሰጥ ነበር። ስማኝ ደግሞ ዛሬ ማታ ማገኛቸው ልጆች ስላሉ የሚመጣ መኪና አለ አምስት ሰርተውታሽ። እሺ ቦስ። ገባኛው ገና ከሰው ጋር ለመኖር አቋራጭ ማነ ሀባ ወይ መኪናዬ ማን ነው የሚሰራልኝ? እሺ እኔ እሰራልሻለሁ። እዛ ጋር ረፍኝ። አፍጥነው። እሺ ቢሮ ገባለሁ፣ ሰዓት ረፍዶብኛል። አያደረገን ምን ቆንጆ ቢኖር ሚደነቁበት ለኔ ሌላ ነሽ አንቺ እኮ ማለት የልቤን ሰማይ ጨለማ ሽሮ። ለምንድን ነው የምታለቅሽው? ብርሃን በሞላ ሴት ልጅ ማለት እኮ እናት፣ እህት፣ ሚስት እንዲሁም ሀገር ናት። እና ደግሞ አንቺ ስታለቅሽ አያምርብሽ። ማልቀስ ይገርመክ እንዴ? ገና ልሞት እችላለሁ። እሺ ታይ እንደዛ አትበይ። ሴት ልጅ እኮ ጀግና ናት ሲባል ነው የምሰማው አይደል እንዴ? ላንተ ብዬ ገረጅ ገባው፣ ተናኩኝ፣ ተመታው፣ ተንከራተትኩ እና ከዚህ በላይ ምንድነው የምፈልገው? አንድ ፍቅርን ለማግኘት ብዙ መስዋዕትነት መክፈል ያስፈልጋል። እና አንቺ ደግሞ ከሚገባው በላይ እንድትስቃይሽ አውቃለሁ። እስካሁንማ እንደተሰቃየው ቢገባክ ኖሮ ፍቅሬን ትቀበል ነበር። ከዚህ በፊት በነበረኝ ህይወት በጣም ነበር የተጎዳሁት እና አንቺን በመፈተን የተገደልኩት እና አንቺ ፈተናውን አልፈሻል። ስለዚህ ከዚህ በኋላ ለሚመጣው ችግርና ፈተና ከጎንሽ እንደሆንኩ ቃል እገባለሁ። ባንድይታ ወደድኩሽ ብል ይሆናል ለሰሚውስ እውነት ይመስላል። ዋው ገራጅ ውስጥ ፍቅር አለ እንዴ?